ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ባለፈው ቀደም ባለው ሰዓታችን ማብራሪያውን አይተናል። ዛሬ ደግሞ ቅርአቱን እኔ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አደርሱል አወል እንዳልጠበቅ الدرس الأول حروف الهجاء المفردة እንግዲህ ማብራሪያውን በቀደም አይተናል እንዴት ምን እንደሆነ ሁሉን ነገር ማለት ነው። አሊፍ ባ ታ ሳ ጂም ሐ خاء دال ذال را زا سين شين صاد ضاد طا ظا عين غين فا قاف كاف لام ميم نون واو ها همزة يا الله يكرمكم المثال. السلام عليكم ورحمة الله وبركاته. لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. الله وبركاته. إن شاء الله زاري دمو ሁለተኛውን ደርሰና ያለን ማለት ነው። ማብራሪያ ነው ዛሬ የምናየው ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አደርሱ ሳኒ እዚህ ጋር ማለት ነው። አደርሱ ሳኒ ሑሩፉል ሂጃኢል ሙረከበ ስንል አደርሱ ስንል ሀምዘቱል ወስል ቃል መጀመሪያ ላይ ስለሆነ ይቀራል ማለት ነው። ምን ጊዜም ቢሆን ተቃላቶች መጀመሪያ ሲመጣ ይቀራል። አሊፍ ወስል ማለት ነው። አሊፍ ወስል ፈትሐ ያደረግንበት ምክንያት ፈትሐ ሐረካ የሰጠነው ከሱ ቀጥሎ ላም ስለመጣኝ ነው። ምን ጊዜም ቢሆን ከሀምዘቱል ወስል ቀጥላ ከአሊፍ ወስል ቀጥላ ላም ተመጣች በፈትሐ አድርገን የምናነሳው ማለት ነው። ላምን ደግሞ የምናደርጋታለን ኢድጋም እናደርጋታለን። ከሷ ቀጥሎ የሁሩፉል ሸምስያ ፊደል ዳል ስለመጣ ዳል ይጠብቃል፣ ሸዳ ነው ማለት ነው። እዚህ ጋር ደግሞ ራ ሳኪን ነው፣ ስኩን ሐረካ የጸዳ ነው። ወደ እናወፍረዋለን ማለት ነው። ምክንያቱም ምንድነው የሚወፍርበት? ተሱ ቀርሞት የመጣው ዳል ፈትሐ ስለሆነ ማለት ነው። ሐረካው ፈትሐ ስለሆነ ምንጊዜም ቢሆን ራ ሳኪን ሆነ ከሱ ቀርሞት የመጣው ሁሩፍ ፈትሐ ወይም ዶማ ተሆነ ምን ይሆናል? ራ ሳኪን ሆኖ ከሱ ቀርሞት ፈትሐ እንደዚህም ዶማ ከሆነ ራ ይወፍራል ማለት ነው። አደርሱ ሱል አንልም ማለት ነው። አሊፍ ወስል እዚህ ጋር በሁሩፎች መካከል ሲሆን አንቀራውም። በመጀመሪያ ሲሆን ቀርተነው ነበር። አሁን ደግሞ መካከል ሲሆን አንቀራውም ማለት ነው። አደርሱ ሳኒ ሳ የሁለት ሐረካ ንስበታችን ሳ ሸዲናት ደግሞ እናጠብቃታለን። ሸድ የሆነበት እዚህ ጋር ላምን የማንቀራበት ምክንያት አደርሱ ሳኒ ያልንበት ላም ከላም ቀጥሎ ማመጣት ሳ ደግሞ የሁሩፉል ሸምስያ ፊደል ስለሆነ ላምን እናደርጋታለን፣ ኢድጋም እናደርጋታለን ወደ ሳ ማለት ነው። ሳን እናጠብቀዋለን። ሸዳ ነው። ሁለት ሐረካ እንስባለን። አሊፍ ስኩን አለው ማለት ነው። አደርሱ ሳ እንስባለን። ከዛ ሳኒ ስንል ደግሞ ኑን አለች። ከዛ ደግሞ ያ መሳቢያ መድያለች ማለት ነው። እንስባለን ሁለት ሐረካ አደርሱ ሳኒ ብለን እንቀራለን ማለት ነው። ሑሩፉል ሂጃኢል ሙረከበ የሚለው ላይ ሑሩ ራ ምን ይሆናል? ይወፍራል። ምን ስለሆነ? ዶማ ስለሆነ እሱ ራሱ ዶማ ስለሆነ ይወፍራል።
ዋው ስኩን አለ ሁለት ሐረካ እንስበዋለን ሁሩ ብለን ማለት ነው። እዚህ ላይ ደግሞ ሁሩፉል ስንል ፋ ተፋዶማው ቀጥሎ ማን መጥቷል? ሐምዘቱል ወስል መጥቷል። አሊፍ ወስል መጥቷል። አሊፍ ወስልን ደግሞ ሶሪ አሊፍ ወስል መጥቷል። አሊፍ ወስል በሁሩፎች መካከል ሲሆን አንቀራውን ብለናል። ሁሩፉል ወደ ላም ነው የምንሄደው። ላምን ምን ትሆናለች ደግሞ እዚህ ትቀራለች። ምክንያቱም ከሷ ቀጥሎ የመጣው ሀ የሁሩፉል ቀመርያ ፊደል ስለሆነ የሁሩፉል ቀመርያ ደርሶ ብለን እንዳየናቸው የሁሩፉል ሸምስያ 14 የሁሩፉል ቀመርያ 14 ናቸው ብለናል። ከዛ ግዲም ውስጥ ሀ ምንድን ናት? የሁሩፉል ቀመርያ ፊደል ናት ማለት ነው። ለመታወሪክ የተዋረ ቀመርያ እንላለን ማለት ነው እዚህ ጋር ያለው። ስለዚህ ሀ ስለሆነ የመጣው ላምን ግልጽ አድርገን እንቀራታለን። ሁሩፉል ብለን ትቀራለች ማለት ነው። ሂጃ ስንል ጅምን እንስባለን ሁለት ሐረካ መደጦቢ አለ ማለት ነው። ሂጃ ብለን ሁለት ሐረካ እንስባለን። ሂጃ ኢል ስንል ደግሞ ከሀምዛ ቀጥሎ አሊፍ ወስል አለ። አሊፍ ወስልን አሁንም አንቀራውም። ሂጃ ኢል ስንል አሁን እዚህ ላይ ሚም ግልጽ አድርገን ላምን ግልጽ አድርገን እንቀራታለን እዚህ ጋር ማለት ነው። ሁሩፉል ሂጃኢል ብለን እንቀራታለን። ሙረከበ ስንል ደግሞ ሚም ስለሆነ ከላም ቀጥሎ ማንም ስለመጣ ነው ላምን ግልጽ አድርገን የቀራናት ሚም ማለት ነው። ወይም ደግሞ የሁሩፉል ቀመርያ ፊደል ስለሆነ ማለት ነው። ሁሩፉል ሂጃኢል ሙረከበ ስንል ራ ይወፍራል፣ ፈትሐ ነው። ካፍ ይጠብቃል፣ ሽድ ነው። በምንም መሳብ የለውም። ታን ወደ ሀ ቀይረን እናቆማለን ማለት ነው። ሁሩፉል ሂጃኢል ሙረከበ ብለን ወደ ሀ ቀይረን እናቆማለን ማለት ነው። ጠይብ በመቀጠል እንግዲህ ሸሁ በዚህ ከረን በከረን አድርጎ አስቀምጠውልናል ማለት ነው። አሊፍ እንደምታዩት በጥቁር ላም በቀይ እንደዚሁም ሀ በአረንጓዴ ባ በሰማያዊ እንደዚህ ከረን በከረን አድርጎ በተለያየ ከረን ያስቀመጡልን ለምንድን ነው? ልጆች ደስ ደስ እያላቸው እንዲቀሩ ከረኑን ሲያዩ ማለት ነው። እንደዚሁም ደግሞ ያው እኛም ትልልቆች ሰዎች ደግሞ ስንቀራ ምንድን ነው ድንበሩ የት እንዲሆነ ለማወቅ ማለት ነው። ምሳሌ አሁን ላምና አሊፍ ተያይዘው ነው የመጡት እዚህ ጋር ተጣምረዋል። የላም ድንበር እስከየት እንደሆነ የአሊፍ እስከየት እንደሆነ እንደዚሁም ሀ ተጣምሯል እዚህ አይደለ? እዚህ የተጣመረውን ደግሞ ድንበሩ ከየት እስከየት እንደሆነ ማለት ነው ከአሊፍ ጋር ለመለየት በዚህ ሁኔታ አስቀምጠ ማለት ነው። በዚህ በመቀጠል ደግሞ እቺ ክፍቷታና መርቡጧታ ልዩነታቸውን አለ። ልዩነታቸው ምንድን ነው? ይችና ይቺ ክፍቷታና ይቺ መርቡጧታ ናት። ይቺ ማለት ነው። እዚህ ጋር ደግሞ አየናት ክፍቷታ ይቺ ማለት ነው። እና ይህ ልዩነታቸው ደግሞ ይቺ ክፍቷታ ምንጊዜም ቢሆን በቃል መጀመሪያም ትመጣለች፣ በቃል መካከልም ትመጣለች፣ መጨረሻም ትመጣለች። ይቺ ማለት ነው። እቺ ታመርቡጧ ምንጊዜ ቢሆን የምትመጣው ከቃል መጨረሻ ላይ ነው የምትመጣው። የሚያመሳስላቸው ሁለታቸውም ነጥባቸው አንድ አይነት ነው፣ እኩል ነው ማለት ነው። ሁለቱም ሁለት ነጥብ ናቸው ነቁጣቸው ማለት ነው። እንደዚህም ስንቀራ ያችኛይቱን ወደ ታመርቡጧን ይቺ ወደ ሀ ቀይረን ነው የምናቆመው። ይቺ ግን እንዳመጣጧ ነው የምናቆመው ማለት ነው። ይቺ ክፍቷታ ማለት ነው። ይቺ ስናቆም ሰዓት ወደ ሱኩን እናቆማለን ማለት ነው። እሺ ቀጣይ ደግሞ ከነሱ ቀጥሎ የማያስቀጥሉ ሁሩፎች አሉ ማለት ነው። እነሱም እንግዲህ አንደኛው አሊፍ አሁን አያስቀጥልም ማለት ነው። አያስቀጥልም እሱም። ሁለተኛ ደግሞ ዳል የማያስቀጥል፣ ዛል የማያስቀጥል፣ ራ አያስቀጥልም፣ ዛ አያስቀጥልም። እንደዚህም ደግሞ እቺ ሀምዛም አታስቀጥልም፣ ታመርቡጣ አታስቀጥልም። እቺ ታመርቡጣ ሀምዛና አሊፍን በአንድ አድርጋችሁ ያዙት ማለት ነው። አያስቀጥሉም። እንደዚህም ደግሞ ዋው ወይነት ዋው ሶስተኛው ገባሁኝ። ዋው እዚህ ጋር በታይ ተጣምሮ ነው የመጣው ማለት ነው። ዋው ሁሩፍም አያስቀጥልም ማለት ነው። እነዚህ ምንድን ናቸው? የማያስቀጥሉ። ከእነሱ ቀጥሎ ሁሩፍን አያስቀጥሉም ማለት ነው። ዳል፣ ዛል፣ ራ፣ ዛ፣ ታመርቡጣ፣ ዋው እነዛ እንዲሁም ደግሞ አሊፍ እነሱ ምንድን ናቸው? አያስቀጥሉም። የማያስቀጥሉ አድርገን ነው የምንይዛቸው ማለት ነው። ሌላው ደግሞ እዚህ ጋር ማለት ነው ሀምዛ አሊፍ፣ ሀምዛ ዋው፣ ሀምዛ ያ ብለን አይደል የምንቀራው ማለት ነው። እንደዚህ አይነት ቦታ ላይ ቁርአን ላይ ስንቀራ ይቺ ምንድን ናት? ይሄ ሀምዛ ተቀጧ መቀመጫ
ክርሲ ናቸው፣ ወንበር ናቸው ማለት ነው። ዋውም ያም ማለት ነው። አሊፍ ሐምዛ አሊፍ ሐምዛ ዋው ሐምዛ እያልን አንቀራም ማለት ነው። ሐምዛ ብቻ ብለን ነው የምንቀራው ማለት ነው። ይሄን ይመስላል። በተረፈ በርቱ እላለሁኝ። ኢንሻአላህ ደግሞ የቀረውን ደግሞ እያየን እንማማራለን። እዚህ ጋር እንግዲህ በሁለት ሲሆን እዛ ደርሱ ለወል በሶስት ሐረካ የተመሰረቱትን